እንኳን ደህና መጣችሁ ወደ ዝግጅታችን። በዛሬው ውይይት ብዙዎቻችንን የሚፈታተን ነገር ላይ ነው የምናተክረው። ይህም በንግግር ጊዜ በራስ መተማመንን እንዴት ነው መገንባት ምንችለው? በጣም ወሳኝ ጥያቄ ነው። ማይክ አከር ከሚባል ደራሲ ነው ስፒክ ዊዝ ኮንፊደንስ የሚል መጽሐፍ አለው። በተለይ ከመጀመሪያው ምዕራፍ ነው ሐሳቦቹን የምንመለከተው። መጽሐፉ በመጀመሪያው ምዕራፍ እንደሚለው ብዙ ጊዜ እኛ ትኩረታችን ውጫዊ ዘዴዎች ላይ ነው አይደል? ልክ ነው። እሱ ግን ወደ ውስጥ እንድንመለከት ነው የሚገፋፋን፣ ወደ እውነተኛ የመተማመን ምንጮች፣ ሶስቱ ዋና ዋና የመተማመን መሰረቶች ወደሚለው። የንግግር ስልቶችና ዘዴዎች ብቻቸውን በቂ ላይሆኑ ይችላሉ። ልክ ነው። መጀመሪያ ስር የሰደደ ፍርሃት አለ፣ የመተማመን ጉድለት አለ። ያንን ሳይፈቱ ዝም ብሎ ዘዴ ማወቅ ብዙ አይረዳም። እና ይሄ ደግሞ ደራሲው ወደ ራሱ እንዲመለከት አደረገው። ወደ ኋላ ሄዶ በሰባተኛ ክፍል ያለ እንዴት ፈራ እንደነበር ያንን አስታውሳለሁ ከመጽሐፉ። እና ከዛ ተነስቶ እንዴት በራስ የሚተማመን ተናጋሪ እንደሆነ እንዲመረምር ገፈፈው። ከዚህ ትንትና ነው እንግዲህ አዲስ መረዳት ላይ ደረሰው። እና ያ የደረሰበት መረዳት ምንድን ነው? አዲሱ ግኝቱ እውነተኛ በራስ መተማመን ከአንድ ነገር ብቻ አይመጣም። እሺ፣ ከሶስት እርስ በርስ ከተያያዙ ምንጮች ነው የሚመነጨው። ሶስት ምንጮች እስኪ ትንችንየው። የመጀመሪያው ማንነትን መወሰን ነው። ማንነትን መወሰን። ሁለተኛው መልእክትን መግለጽ። ሶስተኛው ደግሞ ክህሎትን ማዳበር። እነዚህ ናቸው ማንነት፣ መልእክት፣ ክህሎት። ልክ ነው። ማንነት፣ መልእክት፣ ክህሎት እና እውነተኛ ጠንካራ መተማመን የሚገኘው እነዚህ ሶስቱ ሲጣመሩ ነው። አንዱ ብቻውን በቂ አይደለም፣ ወይም ደግሞ ያልተሟላ ስሜት ይፈጥራል። እስኪ እያንዳንዳቸውን ትንሽ እንያቸው። በጣም ጥሩ። እንግዲያው በመጀመሪያውን ጀመር፣ ማንነት መወሰን። እዚህ ላይ ደራሲው የሚጠቀመው ምሳሌ በጣም ነው የሚገርመው። የጀልባው ምሳሌ። ማንነትን ከጀልባ ጋር ነው የሚያመሳስለው። ማንነታችን ማለት ጥንካሬያችን፣ ድክመታችን፣ ልምዳችን፣ ስብዕናችን፣ እሴቶቻችን፣ ይሄ ሁሉ ልክ እንደ ጀልባችን ነው ይላል። ዋናው ነጥብ ግን ጀልባችንን በደንብ ማወቅ አለብን። ምን አይነት ባህር ይችላል? አቅሙ ምን ያህል ነው? የት ጋር ጥገና ያስፈልገዋል? ይህ ራስን መመርመር ወሳኝ ነው በጣም። እና ደራሲው የሚለው ነገር አለ፣ አሁን ያለህበት ማንነት መቆየት ያለበት ማንነት አይደለም ይላል። ያ ማለት ማንነት ዝም ብሎ የተሰጠን ነገር ሳይሆን እኛ ራሳችን በንቃት የምንወስነው የምንቀርጸው ነገር ነው። ገባኝ። ማለት ዝም ብሎ መቀበል ብቻ አይደለም፣ መስራትም አለብን ማለት ነው። ልክ። ይሄ ማንነት ጉዳይ በጣም መሰረታዊ ነው። ብዙ ጊዜ ሰዎች መተማመን ሲፈልጉ ቀጥታ ወደ ክህሎች ነው የሚሄዱት። እንዴት እናውራ፣ እንዴት እንቁም። በትክክል እነዚህ ነገሮች አስፈላጊ ናቸው፣ ግን ደራሺው እንደሚለው መሰረቱ ካልጠነከረ ትርጉም የለውም። ምንም። መጀመሪያ ጀልባውን ማስተካከል ነው ማለት ማንነታችንን መመርመር፣ ማጠንከር። ይህ ራሱን የመቀበልና የማሻሻል ሂደት ለቀጣዮቹ ለሁለቱ እንደ መሰረት እንደ መደላደል ነው የሚያገለግለው። እሺ፣ ከጀልባው ቀጥሎ ወዴት እንሄዳለን? ወደ ሁለተኛው ምሰሶ፣ መልእክትን መግለጽ። መልእክት። እዚህ ላይ ያለው ምሳሌ ደግሞ ማንነታችን ጀልባው ከሆነ መልእክታችን ደግሞ ጭነቱ ነው። የዳንኪርክን ታሪክ ያነሳል። ያው በሁለተኛው ዓለም ጦርነት ጊዜ እንግሊዞች በራሳቸው ጀልባዎች ሄደው ሕይወታቸውን አደጋ ላይ ጥለው ፈረንሳይ ዳርቻ የተከበቡትን ወታደሮች ያተረፉበትን። በጣም የሚገርም ታሪክ ነው። እና ይሄን ያደረጉት የሚያጓጉዙት ጭነት፣ ያ ማለት የወታደሮቹ ሕይወት እጅግ ውድ መሆኑን ስላመኑበት ነው። አስፈላጊ መሆኑን ስለተገነዘቡ ነው። ደራሲው እናንተ የምትይዙት መልእክትስ ይሄን ያህል ዋጋ አለው ወይስ እንደ ፕላስቲክ አሻንጉሊት ቀላል ነገር ነው? ዋው፣ ከባድ ጥያቄ ነው በጣም። የምንናገረውን ነገር ሁሉ የምናይበትን መንገድ ይቀይረዋል። በጣም ትክክል። ይህ ጥያቄ ደግሞ በተለይ ትንሽ አሰልቺ ወይም መደበኛ በሚመስሉ ርዕሶች ላይ ስናወራ በጣም ይጠቅማል። እውነት ነው። ለምሳሌ ሪፖርቶች፣ የበጀት ማብራሪያዎች፣ የአይቲ ህጎች ምናምን፣ እነዚህ በራሳቸው ጊዜ ብዙም አያስደስቱም። ግን ደራሲው ምን ይላል? መነገር ያለበት ነገር ከሆነ ልንጨነቅለትም ይገባል ነው የሚለው። ጠንካራ ሐሳብ ነው። በጣም
ከእያንዳንዱ መልእክት ጀርባ እኮ ከሰዎች ጋር የሚያገናኝ ነገር አለ። ስራችንም ንግግራችንም መጨረሻ ላይ ሰዎችን ነው የሚነካው። ልክ ነው። ስለዚህ ያ አሰልቺ ሪፖርት እንኳን ከትልቁ ዓላማ አንጻር ሲታይ ወይም ከሚረዳቸው ሰዎች አንጻር ሲታይ ትርጉም አለው። እውነት ነው። እና የመልእክታችንን አስፈላጊነት እውነተኛ ዋጋ ስንገነዘብ ያኔ እሱን ለማድረስ የሚኖረን መነሳሳት፣ መተማመንም አብሮ ያድጋል። ያ ዋጋው ሲሰማን ፍርሃቱም ይቀንሳል። በጣም ግልጽ ነው። ስለዚህ መጀመሪያ ማንነታችንን አወቅን፣ ጀልባው። ቀጥሎ የምናገረው ነገር አስፈላጊ መሆኑን አመን፣ ጭነቱ። ሶስተኛው ክህሎቶችን ማደገብ ነው። ክህሎት። ጀልባችንንና ጭነታችንን ካወቅን ከዛ ያንን ጀልባ በደንብ መንዳት መማር አለብን። እሺ። ክህሎቶች ማለት እነዚህ የመርከብ አያያዝ ችሎቶች ናቸው። መልእክታችንን እንዴት አድርገን ግልጽና አሳማኝ በሆነ መንገድ እናደርሳለን? እንዴት ከአድማጭ ጋር እንገናኛለን? እንዴት የድምፅ አጠቃቀም፣ የሰውነት እንቅስቃሴ፣ እነዚህን ሁሉ እንዴት እናስተካክላለን? እንደ ጆን ማክስዌል አይነት ተናጋሪዎች እነዚህ ነገሮች በጣም በተፈጥሯዊ መንገድ ነው የሚጠቀሙት አይደል? በትክክል። ደራሹም እነሱን ይጠቅሳል። በጣም የተዋጣላቸው ተናጋሪዎች ክህሎቶቻቸው በጣም የተቀላጠፉ ናቸው። ተፈጥሯዊ ይመስላል ነው። ግን ቁልፍ ነጥቡ ምንድን ነው? እነዚህ ክህሎቶች የሚገነቡት በመጀመሪያዎቹ ሁለት መሰረቶች ላይ ነው፣ በማንነትና በመልእክት ላይ። ይህንን ቀደመን ብለሃል። ክህሎት መጨረሻ ላይ የተቀመጠው ለዚህ ሆኖ። የመጽሐፉ ይሄ ክፍል ብዙ ተግባራዊ ዘዴዎች፣ ብልሃቶች ይሸፍናል። እሺ። ነገር ግን እነዚህ ዘዴዎች በጣም ውጤታማ የሆኑት መቼ ነው? ጠንካራ የማንነት መሰረት ሲኖርን፣ ማን እንደሆንን ስናውቅ እና ደግሞ ዋጋ የምንሰጠው ከልብ የምናምንበት መልእክት ሲኖርን ነው። ያለ እነዚህ ሁለት መሰረቶች የቱንም ያህል ክህሎት ብንማር ልክ እንደ ባዶ ዕቃ ሊኖር እንችላለን። ውጪው ያምራል፣ ውስጡ ግን ባዶ ነው። ይህንን በተግባር አይተን አናውቅም። በጣም በሚያምር ሁኔታ የሚያወሩ ግን ምንም ቁም ነገር የለም። ወይም ደግሞ ከንግግራቸው ጀርባ እውነተኛ ማንነት የሌላቸው ሰዎች በትክክል አጋጥመውን ያውቃል። ለምሳሌ ማንነት አለ፣ ማን እንደሆነ ያውቃል፣ መልእክትም አለ፣ ትምህርት አለው። ግን ክህሎት ከሌለ ውጤቱ እንደ ፕሮፌሰር ቢንዝ ነው። የጎስት መምህሩ። የታሪክ መምህር ነው። ብዙ ዕውቀት አለው፣ ግን አቀራረቡ በጣም አሰልቺ ስለሆነ ተማሪዎቹን ያስተኛል። ሁላችንም እንደዛ አይነት አስተማሪ አጋጥሞን ያውቃል። ሁለተኛው ደግሞ ማንነት አለ፣ የራሱ ባህሪ አለው፣ ክህሎትም አለ፣ አቀራረቡ ድራማዊ ነው፣ ግን ጠንካራ መልእክት ከሌለ እንደ ፕሮፌሰር ትሬሎኒ። ልክ የጥንቆላ መምህርት አቀራረቧ በጣም ምስጢራዊ፣ አስደሳች ነው፣ ግን ብዙ ጊዜ የምትናገረው ነገር ባዶ ነው። ሶስተኛው ደግሞ ደራሲው እንደሚለው ምናልባትም በጣም አደገኛው አይነት የሎክሃርት ምሳሌ። መልእክት አለ፣ የሚነግራቸው ታሪክ አለው፣ ክህሎትም አለ፣ በጣም ማራኪ ነው፣ ግን እውነተኛ ማንነት ከሌለ። ጊልደሮይ ሎክሃርት ውጫዊ ገጽታው፣ ንግግሩ ያምራል፣ የጀግንነት ታሪክ ይናገራል። ከጀርባ ግን ማንነቱ ባዶ ነው፣ ሐሰተኛ ነው። ዋናው ቁም ነገር ግን የግለሰቡ ዝርዝር ታሪክ ሳይሆን ንግግርና እውነተኛ ማንነት ሳይጣጣሙ ሲቀሩ የሚፈጠረው የማታለልና የጉዳት አቅም ነው። ይሄ ነጥብ በጣም ሊሰመርበት ይገባል። ደራሲው በተለይ እንደ ሎክሃርት አይነት ማለት ውጫዊ ክህሎት አለው፣ የሚማረክ የሚመስል መልእክት አለው፣ ግን እውነተኛ ማንነትና መሰረት የለውም። ይህ በጣም አደገኛ ነው። ለምን? ምክንያቱም እንዲህ አይነት ሰዎች ሌሎችን በቀላሉ ሊያሳስቱ ይችላሉ፣ ሊጎዱ ይችላሉ። እውነት ነው። የመጨረሻው ግብ ደራሲው ነው የሚለው እንደ ፕሮፌሰር ዳምበልዶር መሆን ነው። ዳምበልዶር። ማንነት አለው፣ ጥበብ፣ ታማኝነት፣ ጥልቅ እሴቶች። መልእክት አለው፣ ጠቃሚና እውነተኛ። ክህሎትም አለው፣ በተረጋጋ በሚያሳምን ሁኔታ ይናገራል። ሶስቱንም አጣምሮ ያዘ። ገባኝ። እውነተኛ በራስ መተማመንና እውነተኛ ተጽዕኖ ፈጣሪነት ይመነጨው እነዚህ ሶስቱ ሲታመሩ ነው። ሌላው ደግሞ ደራሲው በጥንቃቄ የሚያነሳው ነጥብ አለ። በራስ መተማመን ማለት ፍርሃት ሙሉ በሙሉ አለመኖር ማለት አይደለም የሚለው። ይህ በጣም አስፈላጊ ነጥብ ነው። ብዙ ሰው እዚህ ላይ ይሳሳታል ይመስለኛል። መጠነኛ ፍርሃት ወይም የመድረክ ስጋት ስቴጅ ፍራይት፣ ይሄ የተለመደ ነው። እንዲያውም ወደ ጉልበት እና ትኩረት ልንቀይረው እንችላለን ነው የሚለው። ልክ ነው። ችግሩ የሚመጣው ግን
ፍርሃቱን ሙሉ በሙሉ ለማጥፋት ስንሞክር ነው። ያኔ ምን ይሆናል? ያኔ ወደ ሁለት አይነት የሐሰት የመተማመን መንገዶች ልናመራ እንችላለን ይላል። እሺ፣ የመጀመሪያው ትዕቢት ነው። ይህ መጽሐፍ ምን ያደርግልኛል? እኔ እኮ ሁሉንም አውቃለሁ አይነት አስተሳሰብ። ሁለተኛው ደግሞ ግዴለሽነት ነው። እረ ለማንበብ ለመዘጋጀት መጣር ምንም ዋጋ የለውም እንደሚሆነው ይሁን አይነት ስሜት። እነዚህ ሁለቱ ጽንፎች ትዕቢት እና ግዴለሽነት እውነተኛ የመተማመን ጠላቶች ናቸው። ልክ ነው። ደራሲው የት እንደሚታዩ ምሳሌ ይሰጣል። ለምሳሌ ለረጅም ጊዜ ስልጣን ላይ የቆዩ ፖለቲከኞች ወይም ስራ አስኪያጆች ላይ ሁሉንም አውቃለሁ የሚል ትዕቢት ሊታይ ይችላል። እውነት ነው። በሌላ በኩል ደግሞ በተደጋጋሚ ንግግር በሚያደርጉ ሰዎች ላይ ለመዘጋጀት መጨነቅ አያስፈልግም የሚል ግዴለሽነት ሊመጣ ይችላል። ያው ለምጄዋለሁ አይነት ነገር። በትክክል። እና ደራሲው በተለይ ራሳችንን መመርመር ስንጀምር እነዚህ ፈተናዎች በቀላሉ ሊመቱ እንደሚችሉ ያስጠነቅቃል። የማንነትን ጥያቄ ስናነሳ ያው ስስ ብለታችንን ሊነካ ይችላል እና በቀላሉ ወደ መካድ ትዕቢት ልናመራ እንችላለን፣ ወይም ወደ ተስፋ መቆረጥ ግዴለሽነት። በጣም ከባድ ነው። ግዴለሽነትና ትዕቢት ለእያንዳንዱ ተናጋሪ የማያቋርጡ ፈተናዎች ናቸው ነው የሚለው። ስለዚህ መጠንቀቅ አለብን። እንግዲህ ከመጀመሪያው ምዕራፍ የምንይዘው ቁልፍ መልእክት ምንድን ነው? ዋናው ነገር በንግግር ወቅት በራስ መተማመን ማለት ዝም ብሎ የሚመጣ ነገር አይደለም። የአንድ ቀን ተአምር አይደለም። ይልቁንስ የሶስት ተያያዥ ነገሮች ውህደት ነው። እነሱም አንደኛ ራስን በጥልቀት ማወቅና መቀበል ማንነት። እሺ። ሁለተኛ የምናገረው ነገር ዋጋ እንዳለውና አስፈላጊ መሆኑን ከልብ ማመን መልእክት። ሶስተኛ የመግባቢያ ችሎታዎቻችንን በተከታታይ ማዳበርና ማሻሻል ክህሎት። ማንነት፣ መልእክት፣ ክህሎት ሶስቱ አንድ ላይ። በትክክል። ምዕራፉም የሚያጠናቀቀው ይህንን በማሳሰብ ነው። እውነተኛ መተማመንን ለመገንባት ጊዜና ጥረት ይጠየቃል። እውነት ነው። በአቋራጭ መንገዶች ወይም በሐሰተኛ የመተማመን ጭንብሎች ለምሳሌ በትዕቢት ወይም በግዴለሽነት በእነዚህ ላይ መደገፍ ዘላቂ መፍትሄ አያመጣም። እና መጽሐፉም ከዚህ ቀጥሎ በመጀመሪያው ክፍል ሙሉ ትኩረቱን የሚያደርገው የመጀመሪያው መሰረት ላይ ነው፣ ማንነት ላይ። ማንነትን መወሰን የሚለውን እንዴት በጥልቀት መመርመርና መገንባት እንደምንችል በማብራራት ላይ ነው። ያ መሰረት በአግባቡ ከታለ በኋላ ነው ወደ መልእክትና ክህሎት የሚሄዱ። በጣም ምክንያታዊ ቅደም ተከተል ነው። እንግዲህ ከማይክ ሃከር ስፒክ ዊዝ ኮንፊደንስ የመጀመሪያ ምዕራፍ ያገኘነው ግንዛቤ ይህንን ይመስላል። በራስ መተማመን ዝም ብሎ የሚገኝ ሳይሆን የሚገነባ ነው። በሶስት ጠንካራ ምሰሶዎች ላይ በንቃት የሚገነባ ነገር ነው። ማንነት፣ መልእክት እና ክህሎት። እና ይህ ውይይት አንድ ወሳኝ ጥያቄ እንድናነሳ ይጋብዝ ይመስለኛል። ለአድማጮችም ለማሰላሰል ይሆን። ምንድን ነው እሱ? እነዚህን ሶስት የመተማመን ምንጮች ማንነትን፣ መልእክትን፣ ክህሎትን ስናስብ አሁን በሕይወታችን ወይም በሥራችን ያሉብንን የግንኙነት ፈተናዎች ትኩረታችንን በዋናነት የት ላይ ማድረግ ያስፈልገናል? ጥሩ ጥያቄ ነው። ምናልባት ማጠናከር በሚያስፈልገን ጀልባችን ላይ ነው? ማንነታችን ላይ? ወይስ የበለጠ ዋጋ ልንሰጠው በሚገባን ጭነታችን ላይ ነው? መልእክታችን ላይ? ወይስ ደግሞ ልናዳብራቸው በሚገቡን የመርከብ አያያዝ ክህሎቶች ላይ? የእያንዳንዳችን ራሳችንን ልንጠይቅ የሚገባን ጥያቄ ነው። የት ጋ ነው ትኩረት የሚያስፈልገው? ይህ ከመጽሐፉ ሐሳብ የሚቀጥል ቢሆንም ለግል ማሰላሰል የሚጋብዝ ይመስለኛል። በጣም እናመሰግናለን። የዛሬው ዝርዝር ዳሰሳችን እንግዲህ በማይክ ሃከር ስፒክ ዊዝ ኮንፊደንስ መጽሐፍ የመጀመሪያ ምዕራፍ ላይ የቀረቡትን ሐሳቦች በማንሳት ላይ ያተኮረ ነበር። ለዛሬው በዚህ እናብቃ።